በነገራችን ላይ ማንቸስተር ዩናይትድን ሁለት አይነት ሰዎች ናቸው የሚደግፉት። አንደኛው እንደ ኤፍሬም የማነ አይነት የሞቱ ሰዎችና ልክ እንዳሉላ አይነት ብራንድ የሆኑ ሰዎች ብራዘር፣ እንደ ኤፍሬም የማነ አይነት ቲሙ ሲያሸንፍ የሚደግፉ ሲሸነፍ ደግሞ መጣው የሚያዋርዱ በኤፍሬም የማነ አይነት ልክ ማንቸስተር ዩናይትድን ያዋርዳል። ማንቸስተር ዩናይትድ ዜሮ ነው ሙቷል እኮ ሜንታሊቲው አልቋል ይላል። መጡ ሙቷል በስብቷል ይላል። እኔ በኤፍሬም የማነ ልክ ማንቸስተር ዩናይትድን የናቀ ያዋረደ ሚዲያ ላይ የተቸ ጋዜጠኛ ይቻላልም። እሱ ደጋፊ አይደለም፣ የአርሰናል ደጋፊ ሆኑ ጋዜጠኞች በኤፍሬም የማነ ልክ ማንቸስተር ዩናይትድን አልተናገሩትም። ልክ እንዳሉላ አይነት ደግሞ ማንቸስተር ዩናይትድ ወደቀ ምን አለ ምናምን ኬር የማይሰጠው በቃ ሁልጊዜ ማንቸስተር ዩናይትድ ብራንድ ነው። ለምን በያንግ አፍሪካ አይሸንም? አረ ግን አሉላን አበረታቱልኝ በመድኃኒዓለም። ሲያሸንፍ ራሱ ያለው ጎል ሲገባ አይታችሁታል እንዴት እንደሚደስ በቃ ከልቡ ይታወቃል እኮ። የሆነ አስመሳይ ደጋፊ እኮ ይታወቃል። በቃ ከልቡ ነው የሚደሰት። በቃ ከስራው በላይ እኮ ነው ማንቸስተር ዩናይትድን የሚወደውና በቃ እንዳሉላ አይነት ደጋፊ አለ። እንደዚህ አይነት ደግሞ ብስባሽ ደጋፊ አለ፣ ጋዜጠኛ የማይመስል የሞተ ማለት ነው። የራሱን ይሄ የዩቲዩብን ሽቀላ ብቻ የሚፈልግ በዚህ ሰዓት ለአርሰናል እያሽቃበጠ የአርሰናል ደጋፊ ዋንጫ በላለው ምናምን ብሎ አክቲቭ ስለሆነ ስታሽቃበጥላቸው ምናምን ኢንጌጅመንት ስለሚሰጡ በቃችን የዩቲዩብ ገንዘብ ለመሸቀል ነው የሚለፋ ይሄ ኤፍሬም ማን የተባለ። አሉላ ደግሞ ስራው ምንም አይነት ኬር ነው የሌለውና በቃ ለክለቡ ነው የሚሞት፣ ለክለቡ ይሞታል አሉላ። እናቴ ትሞት ነው የምላችሁ። ይመቸን። እኛም ግን እንዳሉላ አይነት ነን፣ ሁልጊዜም ከክለባችን ጎን ነን አብዛኞቹ የማንቸስተር ደጋፊዎች።